እግዚአብሔር ቸርነት ያደርጋል። የሚገርም እኮ በአዶላ ዋሻ ውስጥ እኮ ዳዊት ሳኦልን አግኝቶታል። ይኸውልህ አሉት፣ አሳሰቡት። በዙሪያው ያሉ ሰዎች ምን ብለው? እግዚአብሔር ጠላትን በእጅ አሳልፌ እሰጣለሁ ያለው ይኸው እጅ ላይ ጣለ። አጣብቀው ሲሉት ኖ እግዚአብሔር የቀባው ላይ እጄን አላነሳም፣ አላደርግም። ስሜ ጠፍቷል፣ አዎ አላደርግም። አሳዶኛል፣ አዎ ብዙ ነገር ግራ፣ አዎ እኔ ግን ዛሬ ለሳኦል ቤት ምን አደርጋለሁ? ቸርነት አንዴ በሉልኝ። ቸርነት ማለት ከአድራጊው እንጂ ከተቀባዩ አይደለም። የሳኦል ቤት ይገባኛል፣ ልክ ነው ቸርነት ማለት አይችልም። ይገባሃል የሚለው እግዚአብሔር ማድረግ ሲችል ነው። ዛሬ እነግራችኋለሁ በኢየሱስም ቸርነት ከአድራጊው ከእግዚአብሔር እንጂ ከተቀባዩ አይደለም። ንገሩልኝ አጠገባችሁ፣ ቸርነት ከአድራጊው ነው ከተቀባዩ አይደለም። ተቀባዩ ማዘን ብሎ ነው የሚቀበለው። ይገባኛል ማለት አይችልም፣ ልክ ነው ለኔ ማለት አይችልም። አድራጊው እግዚአብሔር ይገባሃል ብሎ ስላለ ቸርነት አደረገልን። ለዚህ ነው ቅዱስ ጳውሎስ በሮሜ አማኞችና ለኤፌሶን አማኞች ሲጽፍላቸው የእግዚአብሔር ጠላቶች ሆነን ሳለ የቁጣ ልጆች ሆነን ሳለ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ቸርነት ተደረገ። ስለዚህ ዳዊት ይኸው ምንም ያህል በንግስና ወንበሩ ላይ ተቀምጦ ቢመራም የገባው ነገር አለ ለሳኦል ቤት። ለማ ቤት? ድገሙልኝ። ምን ይደረጋል? ቸርነት። ዛሬ የእናንተ ቤት ለቸርነት ይፈለግ። የእናንተ ቤተሰብ ለቸርነት ይፈለግ። ለእርግማን አይደለም፣ ለሟርት አይደለም፣ ለጭንገፋ አይደለም፣ ለእንዲህ ግን ይፈለግ። ለቸርነት በኢየሱስ ስም ይፈለግ። ለቸርነት እፈለጋለሁ በሉ። ለቸርነት እፈለጋለሁ። በጌታ ላስደክማችሁ ዛሬ እንዲህ እያያችሁት ለቸርነት ነው የምትፈለገው በሉት። ካሁን በኋላ ለጠብ አይደለም፣ ለድርድር አይደለም፣ ለጭቅጭቅ አይደለም። እኔና እናንተ በኢየሱስ ስም ለምን? ለቸርነት። ድገሙልኝ። ለቸርነት። አንዴ ድገሙልኝ። ለቸርነት ነው የሳኦል ቤት የተፈለገው። አሁን ዳዊት ሊበቀለው አይደለም፣ እንዳደረጉብኝ አደርግባቸዋለሁ እያለ አይደለም፣ እየዛተ አይደለም። አንዳንዶቻችን እስክናገኘው ድረስ ነው። ዳዊት ግን አግኝቶት ነው። ቸርነት ከአድራጊው እንጂ ከተቀባዩ። ስለዚህ እኛ ቸርነት ተደርጎልን ያደረገልን የሰራዊት ጌታ እግዚአብሔር ነው። ቁጥር 3 ላይ ምን ይላል? ባለንጀራዬ እርሱም እኔ ባሪያ ነኝ አለ። ንጉሡም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ቆይ ንጉሡም የትኛው? ምድራዊው ንጉሥ ዳዊት በእስራኤል መንበር ላይ ተቀምጦ በማረ ዙፋን ላይ ተቀምጦ ኧረ እናንተ ሰዎች ይላል ከኔ ዙፋን ከምድራዊ ዙፋን ለሳኦል ቤት ቸርነት ወጥቷል አለና፣ ነገር ግን አለ ይህን ቸርነት ሳደርግ ቸርነቱ ከኔ ብቻ አይደለም ከእግዚአብሔር ዘንድ። አሁን የማደርገው ቸርነት የእግዚአብሔርን ቸርነት፣ ምድራዊው ቸርነት፣ ሰማያዊው ቸርነት ይደረግልናል። ኧረ በኢየሱስ ስም አሜን። ወይኔ ሕይወት ብርሃን፣ አሜን። ወይኔ ፔንቴኮስቴ፣ ይሄኔ እኛ ቸርች ሰብኬው ጎኖ ነው ወንበሩን ስብር አዳርጎ ስብር ምን ነው ስላቸው 500 ብር ወንበር ይሰጡኛል። ወይ ተነቃንቅ ወይ አነቃንቅ። የትብራን ማለት ነው። እርግጠኛ ስገባ ፖስተሩን ስላላየው ነው ወደ ሰውታ በጀንባ ይሆን ሰውኝማ አባቴ ልጅ እዚህ ዛሬ ስርዓት ልናስፈጽም አይደለም የመጣው የተደረገልን ቸርነት በክርስቶስ ኢየሱስ ልንቆጣ። ስለዚህ ንጉሡ ዳዊት እኔ ዛሬ ነው የሚለው የእግዚአብሔርን ቸርነት ለሳኦል ቤት ምን እላለሁ አደርጋለሁ። እስቲ የእግዚአብሔር ቸርነት ይሆናል ነው። የእግዚአብሔር ቸርነት ይሆናል። ድገሙ በጌታ የእግዚአብሔር ቸርነት ይሆናል። የማ የእግዚአብሔር ቸርነት ይሆናል። ቸርነት የእግዚአብሔር ቸርነት የእግዚአብሔር ቸርነት የእግዚአብሔር
ዛሬ የእግዚአብሔር ቸርነት በኢየሱስ ስም ያግኛል። በአንድ ወቅት አገራችን ላይ መታ ያገለገለች 90ዎቹ ቤቶች ላይ ያገለገለች አንድ ሴት ነበረች፣ ጆይስ ማይልስ የምትባል ሴት እና ጆይስ ማይልስ በቀጠና 2 ሙሉ ወንጌል ለረጅሙ ጊዜ የተወሰኑን ቀናቶች በእህቶች ላይ ከዛ የተወሰነውን ደግሞ ቀናቶች ደግሞ በአገልጋዮች ላይ አድርጋ ሁሉንም ያገለገለች ሴት ነች። እና ይቺ ሴት ወደ አገልግሎት ከመምጣቷ በፊት አንድ የደረሰባት የልብ ስብራት ነበረ። ብትችሉ የፍቅር አብዮት የሚል መጽሐፍ ጽፋለች። በአማርኛ ተተርጉሞ ያለ መጽሐፍ ነው። ብታነቡት ደስ ይለኛል። እና ምን ትላለች እቺ ሴት? የገዛ ወላጅ አባቴ በተደጋጋሚ ይደፍረኝ ነበር። አቤት የሰማችሁ ማ ምን ወረዳችሁ ሄዳችሁ የገዛ ወላጅ ምን የአንድ ቀን ጉዳይ አይደለም፣ የሁለት ቀን ጉዳይ አይደለም። ለረጅም ጊዜ በተከታታይ አባቷ ምን ይላት ነበር? ይደፍራት ነበር። የስነ ልቦና ችግር ያደርስባት ነበር። በራስ መተማመን እንዳይኖርባት ያደርግ ነበር። ክብረ ንጽህናዋን ይወስድ ነበረ። ብዙ ኃይለኛ ችግር ነው ያለፈችው። በዚህ ሁሉ ችግር ውስጥ ግን ቸርነት አድራጊው እግዚአብሔር ታደጋት። ዛሬ ሰዎችን ብሌም እያደረግን ያላችሁ ሰዎች፣ የተጎዳችሁ ሰዎች፣ በብዙ አይነት ሁኔታ ተሰብራችሁ እያላችሁ ያላችሁ ሰዎች ግድ የለም፣ እግዚአብሔር በክርስቶስ ቸርነት አድርጓል። አሜን። ሄሎ አሜን። እግዚአብሔር በክርስቶስ ምን አድርጓል? ቸርነት። እና ይቺ እህት ተጎድታ ከቤት ለቃ ተንከራታ ስፍራ ከሄደች በኋላ ከብዙ ስብራት በኋላ ቸርነት አድራጊው እግዚአብሔር ያገኛል። አሜን። አቤት ጌታ! ዛሬ እግዚአብሔር ያገኛል። አሜን። ቀስ እያለ የልቡን ሐሳብ እያወራ ቀስ እያለ እያባበለ ቀስ እያለ ሸክምን እየጣለ ቀስ እያለ አይምሮዋን እያጸዳ እየለወጠ ፕሮግራሞችን ቤት ለቤት ስሞል ግሩፖችን ማያስ ጀመረች። እሱ ሲያድግ ወደ ሁለተኛው፣ እሱ ሲያድግ ወደ ሶስተኛው፣ ከዛ ወደ ሁኔታዎች እያደገች እየጨመረች በሄደችበት አንድ ወቅት ላይ ወንጌል እየሰበከች ባለችበት ወቅት ጌታን የምትቀበሉ ስትል ያ ያሰቃያት፣ ያ ልቧን የሰበረ፣ ያ የልጅነቷን ህይወቷን ያቀጨጨ ያ አባት እያለቀሰ መጣ እና እንዴት ትቀበል? መንፈስ ይጋፋል እና እንዴት ትቀበለው? እና እግዚአብሔር እንዳለ ተቀብዬዋለሁና ተቀበዩ፣ የእኔ አድርጌዋለሁና ተቀበዩ። ዛሬ ማቀፍ ያቃተን፣ መቀበል ያቃተን፣ ልባችን ስበር ያለበት፣ የተጎዳበት የሆነ አመች ሁኔታ የምንፈልግ ሰዎች ነው። አላቅም፣ አይዟችሁ፣ ዛሬ እግዚአብሔር ቸርነት ያደርጋል። አሜን። የዛን ቀን ይቺ ሴት ለዚህ ሰው ቸርነት አደረገች፣ አቀፈችው፣ ተቀበለችው፣ ምሕረት አደረገችለት፣ ቤት ገዛችለት፣ መኪና ገዛችለት። ከዛኛው ቤት ማንነት አውጥታ ወደ ተሻለ ስፍራ አመጣችው። አባቴ ነህ አለችው። እግዚአብሔር እዚህ ቤት ቸርነት እንድናደርግ ይፈልጋል። አሜን። አቤት አሜን። ምንድን ድገሙልኝ። ይቺ ሴት በአሁኑ ሰዓት በኤልሻዳይ ቴሌቪዥን ፕሮግራም ላይ የሚገርሙ መልእክቶችን ታስተላልፋለች። ይቺ ሴት በጣም ከሚገርመው ነገር በአንድ እሁድ ፕሮግራም 3 ፈረቃ አላት። የመጀመሪያው ፕሮግራም ላይ 15,000 ነው የሚያመልከው። ሁለተኛው ፈረቃ ላይ 15,000 ነው የሚያመልከው። ሶስተኛው ፈረቃ ላይ 15,000፣
ስትቆጥሩ 3:15,000 45,000 ህዝብ አባል ያለበት ቤተ ክርስቲያን ውስጥ ታገለግላለች። እንዴት ሲባል የእግዚአብሔርን ቸርነት አለ። ዛሬ ቸርነት እናድርግ፣ አድራሻችን ይሰፋል። ቸርነትን እናድርግ፣ እግዚአብሔር ትውልድን ይጠራል። ቸርነት እናድርግ፣ እግዚአብሔር ከተማይቱን በፉጨት ይጠራል። ነው እንደዚህ በእንዲህ አይነት ሁኔታ ለምንድን ነው የምትቀጥሉት? ለምንድን ነው ባላችሁበት ሁኔታ ምቾት አድርጋችሁ የያዛችሁት? ኖ በኢየሱስ ክርስቶስም ጫጩት ከእንቁላሉ ሰብሮ እንደሚወጣ ዛሬ ሰብረን የምንወጣበት አንዱ ጉዳይ ቸርነት እናደርጋለን። ጌታ በኢየሱስ ስም አጠገባችሁ ያለውን ሰው ባርኩን ይስጥ። እግዚአብሔር ይባርክሽ በሏት፣ ተከናወኝ በሏት፣ ስፊ በሏት፣ ፍሽ በሏት፣ ጨመሪ በሏት፣ እደጊ በሏት። እግዚአብሔር መከናወን ይስጥሽ በሏት። በነገር ሁሉ ስኬትን አግኝ፣ ሞገስን አግኝ፣ መሰማትን አግኝ፣ መደረትን አግኝ። በኢየሱስ ስም ባረኳት። ደጃችሁ በክፉ አይንኳኳ፣ ስማችሁ በክፉ አይጠራ። መቀነት በወገብ እንደሚጣበቅ ጽድቅና ምሕረት ይጣበቅባችሁ። ልብስ እንደለበሳችሁ ጸጋ ልበሱ።